بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد تكبراتشو عندما تشهدتش من العالم تجني السلام عليكم ورحمة الله وبركاته. اسكي دمت اتروك على نجارون دمت اتروك هنا عند بلون تنش أتري على ملك تالين أمارنيا سالجبان رجيم جزء هنا والنا የገባችሁ ሰዎች አንድ በሉኝ ጥሩ ድምጽ ካለ ይሰማል እና ሼር በሉልኝ ለሁሉ ሰው ሼር በሉልኝ ምክንያቱም አስፈላጊ የሆነ መልእክት ነው መናገር የፈለኩት እስኪ የገባችሁ ጥሩ ድምጽ ካለ ንገሩኝ ድምጽ ይሰማል ወአለይኩም ሰላም ጀሚላ ድምጽ አለ ኦኬ አንድ ጥሩ ነው በደንብ ይሰማል የሚሰማ ከሆነ ነገሩኝ ባካችሁ እስኪ ድምጽ ይሄን ላጥፋው የመሰጁ ኦኬ ባረከላሁ ፊክ ጀሚላ ጀዛኪላህ ኸይር እና ሼር በሉልኝ ለሁሉ አማርኛ የሚናገረው በርግጥ የአማርኛ ፕሮግራም ስንት ጊዜ ረጅም ጊዜ ሆኛለሁ ሳልገባ በጣም ብዙ ነገሮች የምናገራቸው አሉ ግን ስለ አልቻልኩ ማለት ነው መግባቱ አሁን አጠራጠር ያለ በእነሱ ነጥቦች እናገራለሁ አንደኛ በአንዱ ያወረድኩላችሁ በፊትም አውርድ ያለው የዳንኤል ክብረትና አልተናገርኩበትም የሱ ያለው እንደገና ደግሞ ይሰማል ኦኬ ሹክራን ጀዛኩሙላህ ኸይር እንደገና ደግሞ አሁን እኔ ለወገነቼ ካልሆንኩ ለማን ሆናለሁ ምናምን የሚለው አርስት አድርጎ የነጃሺ ቦጋ አድራጊ ጥሩ አድራጊ ማለት ነው በነጃሺ ስም ብዙ አመታት ተሸቅጠዋል በኢትዮጵያ በኩል ይሁን በኤርትራ በኩል ይሁን በጣም ነጃሺ የተባለ ምስኪን ባለ ነጃሺ የትግራዋይ ታሪክ እሱ ሳይጠቀምበት ምንም ነገር ሌላ ሰዎች ብዙ ተጠቅማቸዋል እና አሁንም የነጃሺ ልጆች ብለን ነው የሚናገሩት እና የነጃሺ ልጆች ከሆናችሁ ለምንድን ነው የትግራይ ህዝብ እየሞተ እየተራበ ገና ሊገደል ገና ጦርነት ሊነሳበት ብላችሁ አሚን በቃ ይባረካል ብላችሁ ባረካችሁ ነበር አሁን ምን ተከሰተ አሁን በራሳችሁ ፋሚሊ ሲደርስ ነው ሞቱ በየቤታችሁ ሲደርስ በየከተማው ሲደርስ አሁን አወቃችሁ መጀመሪያ አንቺ ዘረኛ እያላችሁ 10 ጊዜ የምትናገሩ እናንተ አሁን ዘረኞች ማለት ነው ለወለ ህዝብ ስትነሱ ለአፋር ህዝብ ስትነሱ ለአማራ ህዝብ ስትነሱ ለኦሮሞ ህዝብ ስትነሱ አሁን እናንተ ዘረኞች ናችሁ እስኪ ንገሩኝ ዘረኞች ናችሁ እኛማ ከመጀመሪያው ውጊያው አያስፈልግም እናንተ ውጡ ሰላማዊ ሰልፍ አድርጉ ህዝብ መንግስቱ ተቃወሙ ምክንያቱም ለኛ ቢገድለን ለእናንተም ይገድላችሁ ብለናል ደግሞ እንደሱ ያደረገ ነው በየቦታው እየሄደ ህወሓት መጣ ገድላን እያለ ውሸታሞች ናቸው ታቃላችሁ ማን ለማን እየገደለ እንዳለ ማለት ነው የቲዲኤፍ ወታደር በአማራ ክልል ገብቶ ምን እንዳደረገ በርግጥ እናንተ እኮ እንትን ሜዲያ ያላችሁ የሁሉም የውሸት ሜዲያ ስለሆነ አታቆም ትሆናላችሁ ዓለም ሙሉ ሌላ ግን ያየ እየሰማ ነው እናንተስ እስካሁን ድረስ አገሩ በሙሉ እንዳለ ብሔረሰቦች ወጥቶ አይቃወምም ይብቃን ይሄን ጦርነት ለሁሉ ሰው እየገደለ ነው የሁሉም ወጣት እየሞተ ነው ብላችሁ መውጣት አትችሉም አሁን ወጣችሁ ደግሞ እኔ ለወገኔ በሰሜን ብላችሁ ልትደግፉ እንዴት ብሎ ድምጻችን ይሰማ የእናንተ ሼኾች በሙሉ እንዳለ እነ ያሲን ኑሩ የሚሊታር ለብሶ አይደለም የደገፈ የሚሊታር ለብሶ አይደለም ጁንታ ያለ የዋላ አይደለም ያሲን ኑሩ በፖለቲካ ገብቶ ሌሎች ደግሞ ሁላቸው እንደሱ አይነት ወላ በምርጫ የተካፈሉ ምን ያላደረጉት ነገር አለ አሁን ቁርአን እንደዚህ ይላል ሐዲስ እንደዚህ ይላል من احيا الناس كانما من احيا الناس من አንዱ ሰው ካዳንክ ከሁሉ ሰው እንዳዳንከው አንድ ሚሞት ያለ የደገፍከው የት ነበር ይሄን ቁርአኑ ወደ ትግራይ ጦርነት ሲሄድ ቁርአን አልነበረም ይሄን አያት አልነበረም አይሰራም ነበር በዛ ሰዓት ምን አሁን ነው ያያችሁ አያቱ አሁን ነው ያያችሁ ቁርአኑ ምን ይለው ሐዲሱ የሚለው አሁን ነው የሰማችሁ ዛሬ ነው የወረደ ቁርአን ለምን በዛ ሰዓት ይሄን ጦርነት ሁላችሁ ሙፍቲም ቄስም ህዝቡ እንዳለ በሙሉ ደግፎ ልባችሁ እንደዚህ አድርጋችሁ አይደለም
እኔ ከሚሊታር ከመከላከያ ጋር ነው የምሆነው ብላችሁ ነበር አይደለም? አያሳዝንም? ወላሂ በጣም ያሳፍራል። ልንገራችሁ ደግሞ እናንተ አሁን ገንዘብ ሰጪት ልትሆኑ ለህዝብ ትግራይ ገንዘብ ሰጪ ልትሆኑ እንዴት ይሙት ላይ ያላችሁ ይሙት ያላችሁ አሁን እናንተ በጎ አድራጎች ልትባሉ ማለት ነው። ሰው ይልኝ ነው የምታረጉ ያላችሁ እንጂ ለአላህ ብላችሁ የምትፈሩ ከሆነ ለአላህ የምትሰሩ ብትሆኑ እኮ ከዛ ሰዓት ሴቶች እየተደፈሩ ናቸው። እነ ሙፋሪያ የማታፍር ሙፋሪያ ራሷ እቺ የሌላዋ ደግሞ የምን ሚኒስተር ናት? የትግራይ ሴቶች አልተደፈሩም ነው ያሉት። አሁን እኮ የአማራ ሴቶችም እየተደፈሩ ናቸው። ኤርትራ ወታደሮች ትግራይ ያደረጉት ኤግዛክት አሁን በአማራ ክልል ያደረጉ ናቸው። በአፋር ላይ ያደረጉ ናቸው። እየሰረቁ እየገደሉ ሴቶች እየደፈሩ አሁን ወታደሩ ራሱ የኢትዮጵያ ወታደርና የኤርትራ ወታደር እየተፋጁ ናቸው እንደምትሰሙት ማለት ነው። ለምንድን ነው ኤርትራ ወታደር ለመከላከያ የኢትዮጵያ ወታደር በፊት መሆን አለበት እያለ እየገፋው ነው። እምቢ ካለ ደግሞ ይመተዋል። አህያ እያለ አድጊ እያለ ምክንያቱ አሁንም አማርኛ የሚናገር ሰው አህያ ማለት አድጊ እንደሆነ ያውቃል። የኤርትራ ወታደር ደግሞ አማርኛ አይችሉም። አያችሁ ራስ በራሳችሁ እየተፋጁ ነው። የምክሩና ወየምክሩላህ ወላሁ ኸይሩል ማኪሪን። አንድ ላንተ የምትወደው እኮ ለሌላ ሰው መውደድ አለበት። አንተ መሞት የማትፈልግ ከሆነ መበደል የማትፈልግ ከሆነ ለሌላ ሰው እንደሱ ማሰብ አለበት። እናንተ ግን እስካሁን ድረስ ዝም ብላችሁ ጦርነቱ አማራ ክልል ሲገባ ሁሉ ዋይ 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 አለ። የትግራይ ግን አሜን 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 አላችሁ ሁላችሁ። ደግሞ ነጃሺ እኮ ትግራይ ነው ያለ። ነጃሺ እኮ በታሪኩ ታውቃላችሁ ትግራይ እንደሆነ እየራሳችሁ እንደሆነ ነጃሺ የትግራይ እንዳልሆነ የምታስቀምጡት አታፍሩም? ይሄ ለታሪኩም እኮ እፍረት ነው። በታሪኩ ታሪክ መቅማት ማለት ነው። በእናንተ ታሪክ መቅማት መጣችሁ። ሌሎች ሌላ የኛ ያላችሁ የኛ ያሉ እየመጡ ያሉት ህዝብ ትግራይ ገድላችሁ ታሪክ ወስዳችሁ መሬቱ ወስዳችሁ እፎይ ብላችሁ የምትኖሩ መስላችሁ እንደ ፈጣሪ አላህ የት ስለሄደ ነው? አላህስ የት ሄደ? እናንተ እንደሱ ናረጋለን ይሳካልን ብላችሁ አሁን እኮ አመቱ ቀርበዋል ጦርነቱ። የ72 ሰዓት ጦርነት እኮ ነው አብይ አህመድ አዋጅ ያደረገው። እና በጣም ያሳፍራል እንደዚህ አይነት ማየት፣ እንደዚህ አይነት መስማት። እንዲሁም እናንተ ግን በኢህአዴግ ጊዜ የተሰጣችሁ እድል አሁን እየጠፋ እየሄደ ነው። እንዲሁም ለሙስሊም ራሱ በኢህአዴግ ጊዜ ተለያየ ቦታ ለተለያየ ችግር ሊሆን ይችላል። በኢትዮጵያ በአጠቃላይ ግን ለእስላም ለሙስሊሞች እድል የተሰጠ በኢህአዴግ ጊዜ ነበር። እነዚህ ፖለቲከኞች ብቻ ስላልፈለጉ ስላላገኙ የሚፈልጉት ስላላገኙ እነሱ ብቻ ናቸው። ወጣ ምን ታረጋለህ አሁን እዚህ እነሱ የፖለቲካ ኢንተረስታቸው ስልጣን ስላላገኙ ነው የተቃወሙት። አሁን በስልጣኑ ሲያገኙ ከአብይ አህመድ ጋር ሰፋህ ሙጅሪም ገዳይ ፋሺስት ከሱ ጋር ሆኖ ግን አብረው ተደግፎ እየሰሩ ናቸው። አላህ ከዛሊም ሁን ይላል። ለምን አትቃወሙን? ወያነ ብቻ ሊያጠፋላችሁ ብቻ ስለምትፈልጉ ናቸው። ወያነ ደግሞ ለሁሉም ትግራዋይ ነው ያደረጋቸው። አሁን እናንተ እነ ያሲን ኑሩ ጁንታ ብለው ሲናገሩ ለሁሉ ትግራዋይ ጁንታ ብለው ሲናገሩ ያሳፍራሉ። እናንተ መቼም በፊት ስንት ትግራዋይ ለእናንተ ይከታተል ነበር የእናንተ ዒልም የሚሰማ። አሁን ግን እንዴት እንደተቀየረ ህዝቡ ብታውቁ። ለምን ሐቅ ስለማትናገሩ ሐቅ ስለማትሰሩ እንጂ ትግራዋይ እንደ ህዝብ ምን አደረጋችሁ? ለእናንተ ምን አደረገ? ህወሓትን ቢሆንም ብቻው አይደለም ህወሓት ስተት ያደረገ በሙሉ ስልጣኑ ላይ ከአብይ አህመድ ራሱ ከየት ነው የመጣ? ከህወሓት ጋር አልነበረም? እሱ ደህንነት ሆኖ አይደለም የሚሰራ የነበረ? እንዴት ብላችሁ ነው ብቻ ለህወሓት ስተት የምታረጉ? በሙሉ ስልጣኑ እዛ የነበሩ አሁንም አሉ። ሐቅ ቢሆን ለሁሉ ስተተኛ ብላችሁ ማስቀመጥ ትችሉ ነበር። ግን በምክንያት ህወሓት ብላችሁ ህዝብ ትግራይ እየተራበ ነው፣ እየሞተ ነው። ደሳላችሁ አሁን እናንተ እየተደሳታችሁ ነው። ፍላጎታችሁ ስለተሳካላችሁ ስንት ሰው እየሞተ ስንት ሰው እየራበው 10 ወር እስካሁን ድረስ ኤሌክትሪክ የለም፣ ውሃ የለም፣ ምን የለ።
ኢንተርኔት የለ ያሳዝናል በጣም የኢትዮጵያ ህዝብ በሙሉ ብሔር ብሔረሰቦች እኔ ከመጀመሪያ አሳፋሪ ህዝብ ብያለሁ አሁንም አሳፋሪ ህዝብ ነው በጣም አሳፋሪ ህዝብ ነው ለምንድነው ህዝቡ ራሱ መውጣት ይችላል ሞተ ምናምን ሚሊዮን እነ ውሸታሞች እነ ጀማል በሽር እየሰማችሁ የነሱ ውሸት እየሰማችሁ እስካሁን ድረስ አለ መውጣታችሁ ያሳዝናል ሁለተኛ ደግሞ ዳንኤል ክብረት የሚለው ያለው ብትሰሙ ደስ ይለኛል ምክንያቱም አሁን የሚለው ያለው እሱ ኢትዮጵያ መሆን ያለባት በቃ አንድ አሃዳው የሚሉት አንድ አስተሳሰብ አንድ በሃይማኖት አንድ መንግስት አማርኛ ያማራ ለሁሉ ተጨፍጭፎ ሊኖር ነው የፈለገ ያለው አያችሁ ሶሻል ሚዲያ ኮሁን የሚደበቅ የለም ሙስሊሞች እየሰገዱ በመንገድ ላይ ክርስቲያኖች ደግሞ እየጨፈሩ እንትን ኮቦር እየመቱ ያለፉ ይሄ ነገር እኮ ነው አሁን እየመጣ ያለ በፊት እኮ ተከባብረው ይኖር ነበር ችግር የለም ሁሉ የሃይማኖት ያርግ ግን ሆም ተብሎ በፊትም በቤተል እንደሱ አድርገው ነበር ባንዲራ የልሙጣን ባንዲራ ብሎ አስገድዶ መስጊዱ ላይ እዛ እንዳስቀምጡት ታቃላችሁ በፊት ያለፈም 6 ወር 7 ወር በፊት ማለት ነው አሁን ደግሞ እየሄዱ እንደዚህ ያደረጉ ናቸው ብዙ ክርስቲያኖች ደግሞ ምን እየተዳገሩ ያሉ እየሰማን ያለን ዳንኤል ክብረት ራሱ ኢትዮጵያ ሙስሊሙ ስለበዛ ተባላሽታለች ምናምን ብሎ ተናግረዋል ብቻው መኖር ስለሚፈልግ ስለዚህ አሁን እናንተ ወጣችሁ ወገኔ አፋርም የአፋር ህዝብ ስለተጎዳናችሁ የወጣችሁ ሙስሊሞች ስለሆኑ ኢትዮጵያ ትግራይ ሙስሊሞች ስላልሆኑ አብዛኛው ማለት ነው ትግራይ ክርስቲያን ነው አብዛኛው ሙስሊሙ አነስተኛ ነው ቢሆንም ሰው ነው በሃይማኖት አይደለም የምትደግፈው ወይ ደግሞ ማትደግፈው እናንተ ግን አሁን በራሳችሁ በወሎ ህዝብ ሲደርስ ሙፍቲ ዑመር ራሱ ወጥቶ ለድጋፍ እየጠየቀ ነው የትግራይ ህዝብ ግን ሊገደል መርቆ ልከዋል ክርስቲያንም እንደሱ ሁላችሁ እና በጣም አሳፋሪ ነው ምን አይነት ታሪክ እየተዋችሁ ያላችሁ ያሳዝናል ዳንኤል ክብረት ደግሞ ለልጆቻችን ምን ብለን እንደምናስተምራቸው ለወደፊት ብለዋል ልጅ ልታስፈራራ እንደዚህ ይመጣል እንዲያውም በኢሮፖካ ነውር ነው አይደረግም ልጅ እንደሱ መስፈራራት በፔዳጎጂ አይፈቀድም እንደዚህ መጣላ ምክንያቱ ፈሪ ህዝብ አይደለም መፍጠር ያለብን ፈሪ ጄነሬሽን አይደለም መፍጠር ያለብን ጀግና ህብረተሰብ ነው እናንተ ግን መጨፍጨፍ ስለምትፈልጉ የራሳችሁ ልጆች ራሱ ፈሪ ነው ማድረግ የምትፈልጉ እንጂ ምን ብለዋል በፊት የሆነ ነገር ይመጣልሃል እንለው ነበር አሁን ግን የነሱ ስም እየጠራን በቃ ከጭንቅላት ሰው ህዝብ እስከሚወጣ ነው የምናረገው አንተ ለራስህ ማትረባ ለሌላ ሰው ማትረባ እንዲረባ እንደማታረግ ነው የታዘብነው ማለት ነው በሃይማኖትህ ተወው በሃይማኖት አንልም ምክንያቱ አንተ ከመጀመሪያ መንፈስህም ሁሉም የሰይጣን እንጂ የሃይማኖት አይደለም እንዲሁም ደግሞ የጠቅላይ ሚኒስተር አማካሪ አንደኛ አማካሪ ይህን ሰይጣን ለሙስሊም ራሱ በጣም ጥላቻ ያለው ለሙስሊም መጥፋት የሚፈልግ ኔክስት ጄኖሳይድ የሚመጣ ለሙስሊሞች ናቸው እወቁ ሙስሊሞች በሙሉ ዓለም ያላችሁ አሁንም የተሰራ ያለ ለሙስሊም ጄኖሳይድ እየተዘጋጀ ነው በብዙ አቅጣጫ ማለት ነው ስለዚህ እናንተም ዝግጁ ሁኑ ለትግራይ ብቻ አይደለም ጄኖሳይድ የሚወሰነው ለሙስሊሞች ደግሞ ይመጣል ስለዚህ አንድ ሙስሊም ማድረግ ያለበት ከመጀመሪያ ነው እንጂ አሁን ከሆነ በኋላ ያን ሁሉ ከተከሰተ በኋላ መጣችሁ አሁን እኛ በሰሜን ያለ ወንድማችን ለወገናችን ወገን መቼ ወገን አደረጋችሁን አሁን ገንዘብ ያወጡ ነው ልትባል እንዲያውም የእናንተ ማህበሮች ነጃሽ የሚባል እንዲያውም ብትቀይሩት ደስ ይለኛል ነጃሽ የእናንተ አይደለም ትንሽ ሀያ ቢኖራችሁ ለነጃሽ ራሱ ብታስቡ ይሄን ነጃሽ እኮ እሱ ነው መጀመሪያ ሙስሊም ተቀብለው እንደዚህ ለኛም አላህ ይስጠው በሱ ምክንያት ራሱ እኛ ሙስሊም ሆነን ብላችሁ ብታስቡ ለህዝቡ የፈለገ ይምጣ እንኳን ሙስሊም ባይኖርም እዛ የነጃሽ ህዝብ ይሆን ለሱ ክብር ራሱ ብዙ ማድረግ ነበረባችሁ ግን እናንተ በጣም ጨካኞች ናችሁ ጨከና እንደዚህ አይነት ታይቶ አያቅም ኢትዮጵያ ህዝብ እንደዚህ አይነት ምን አይነት ጨካን እንደሆነ አሁን በገጀራ ይዞ ሴቶች እየወጡ ምን ያደረጉ
እንደገና ስንት ወጣት እየሄደ ነው እየሞተ ነው ሁሉ ይሞታል ያልሞተ ሰው የለም ትግራዋይ ብቻ አይደለም የሚሞት ያለ አሁን የትግራዋይ ሴት ብቻ አይደለም የተደፈረች አሁንማ ሁሉ እየተደፈረ ነው እኛ እንኳን አንልም ደስ አይለንም حرام ነው እንደሱ ማለት እንኳን ማለት ራሱ حرام ነው እንኳን እኛ የደረሰን እነሱ ደረሳቸው حرام ነው አይፈቀድም ማለት አንችልም ናዝናለን ግን ሰው ምን ይባላል መሰላችሁ افعل ما تشاء كما تدين تدان እናንተ አንተ የፈለካ አድርግ እንዳደረከው ደግሞ ሌላ ሰው ባንተ ያደርገዋል ይሄ ነው ያየነው ደግሞ ያለን ኤርትራኖች መጥቶ ትግራይ ያደረጉ ናቸው ስለዚህ ማንም ለብቻው ለኛ እንትን ሲመጣ ድሮን ሲመጣ ምን ሲመጣ ለኛ ብቻ ነው የመሰላችሁ አሁንም በዛ ገብታችሁ የሚያሳዝነው ሰው ለሰው አለማሰቡ ሲጨክን ሌላም ለሱም እንደሚጨክንለት አልገባችሁ ስለዚህ አንዴ ላርጉ ስለዚህ እኔ በጣም ነው የገረመኝ በጣም ነው ያሳዘነኝ መሆን ያለበት ምንድነው መጥፎ ነገር ሲታይ ከመጀመሪያው አይ ይሄ መጥፎ ነው እስልምናም እንደሱ ነው የሚለው الامر بالمعروف والنهي عن المنكر የሚለው አንድ ትልቅ ሳብጀክት ማለት ነው በእስልምና አምር بالمعروف والنهي عن المنكر ያቃሉ እነዚህ ዑለማዎች ያሉት ያቃሉ ምን ማለት እንደሆነ እሱ ደግሞ ምንድነው መጥፎ ነገር ስታይ ይሄ መጥፎ ነው ትክክል አይደለም ብለህ መቃወም ጥሩ ነገር ስታይ ደግሞ መደገፍ ለጥሩ ለበጎ ነገር ደግሞ መናገር እናንተ ግን አሁን ኤርትራኖች ገብተው ከማትጠብቁት ነገር ነው የሚያርጉት ከማትጠብቁት ነገር ነው የሚያርጉት ምክንያቱ እነሱ ለዚህ ነው የተዘጋጁት ኢትዮጵያ መፍረስ አለባት ብሎ ፕላን እንዳደረጉት ረጅም ጊዜ ሆነዋል አሁን አይደለም ከረጅም ጊዜ ፕላን ተደርጓል ኢትዮጵያ መፍረስ አለባት ተብሎ ከኢሳያስ የመከረ ሰው ምን ያገኛል ምንም ጥሩ ነገር አያገኝም ስለዚህ አሁንም እድል ያለ ብትጠቀሙት ይሻላል ምክንያቱ ጦርነት ይብቃ ከዚህ በላይ ሞት ይብቃ ትግራይ ህዝብ ደግሞ አያችሁ ምን እንደሚፈልግ የራሱ ፍላጎት መክበር አለባችሁ አሁን ህወሓት አይደለም የምትታገለው ያለች ህወሓት የሚባል ነገር የለም አሁን በትግራይ ህዝብ ያለ ቲዲኤፍ የሚባል አለ ይሄ ደግሞ የልጆቹ የቤተሰቡ ያየ ልጆች ብዙ ነገር ያየ ልጆች ናቸው እነዚህ ወጥተው ለሀገራቸው ለናታቸው ለህዝባቸው ወጥተው እየተታገሉ ያሉት ህወሓት አይደለም ህወሓት አንዳንድ መሪዎች ቢኖሩ ግን ትግሉ የህዝብ ትግራይና የቲዲኤፍ ነው ቲዲኤፍ ደግሞ አማራ ክልል መጥቶ ምን እንዳደረገ አያችሁ በጣም በሚያኮራ ማንንም ሳይነኩ ህዝቡ አማራ በራሱ የተናገረ ነው እናንተ ግን ሮንግ ኢንፎርሜሽን እየመጣችሁ ነው እናንተ የምትሰሙት ውሸት ነው ሐቅ አይደለም እናንተ ሐቅ ፈልጉት እንዴት ነው ያለ እኛ ማንንም ሊጎዳ አንፈልግም ወላ አፋር ህዝብ ወላ ኦሮሞ ህዝብ ወላ አማራ ህዝብ ሊነካ አንፈልግም እነዚህ ጠላዮች ግን እነዚህ ኤሊቶች ግን መጥፋት የሚያስቡ ያሉ እነዚህ ግን መጥፋት አለባቸው እነሱ ግዴታ መጥፋት አለባቸው ለሁሉ ይጥፋ በሚሉት እነዳለ ክብረት እነዚህ መቆየት የለባቸው እንደውም በስልጣን መኖር የለባቸው እኛኮ ስቲል ኢትዮጵያኖች ነን ሀገር መሆን ብንፈልግም አሁን ስቲል ኢትዮጵያኖች ነን እናንተ ግን ያላላችሁ ነገር የለም ያላደረጋችሁ ነገር የለም ግን ሐቅ ይቆያል እንጂ ሐቁ ይወጣል አይደበቅም ሐቅ አይደበቅም በፍጹም አይደበቅም እና ህዝብ ትግራይ እየተራበ ነው በጣም ኃይለኛ ችግር ስንት ሚሊዮን በረሃብ ገብቶ ነው እናንተ ዴሞንስትሬሽን ለምን አትወጡም ለምን ለዓለም ይብቃ አትሉም ወይስ ስለተመቻችሁ ነው ወይስ ከአዲስ አበባ እስከሚደርስ የሚገባ ነው ጦርነቱ እየጠበቃችሁ ያላችሁ እንጂ የሰማን ነው እኮ ብዙ ነገር ችግር እንደ ገባ ኢኮኖሚ እንደወደቀ ዜሮ እንደቀረ ምንም ብዙ ነገር እንደሆነ እየሰማን ነው ስለዚህ አሁንም ተነሱ አሁንም ይብቃ በሉ
ስዊድኖች ሲተሩት ምን ይላሉ? ዘገይተህ መምጣት ይሻላል ከአለ መምጣትህ። ስለዚህ ዘገይታችሁ ብትሆኑም ወጥታችሁ ተቃወሙ። አንፈልግም፣ ህዝብ እየሞተ ነው፣ የሁሉ ህዝብ እየተራበ ነው፣ ህዝብ እየተፈናቀለ ነው፣ በሙሉ እንዳለ እየተፈናቀለ ነው ብላችሁ ለማንም ይሄን ጦርነት ለማንም አይበጅም፣ ለማንም አይጠቅምም። ባካችሁ አላህ የምትፈሩ ከሆነ እንደምትሉት አሁን ለወገናችን ብላችሁ የተነሳችሁ ሼኾች፣ አሳፋሪ ሼኾች፣ ቅርታ አድርጉልኝ፣ አሳፋሪ ናችሁ። ምክንያቱ በሰዓቱ ስላላላችሁ በሰዓቱ ስለደገፋችሁ ነው አሳፋሪ የሚላችሁ እንጂ ዒልም ይኖራችኋል፣ ዒልም አላችሁ፣ ምን አላችሁ። እኔ ከናንተ አውቄ ማለት አይደለም፣ በፍጹም አይደለም። ግን በሰዓቱ ማትቃወሙ ይሄን ሐራም ነው ማትሉ ለመግደል ለጦርነት የምትደግፉ ይሄ ትክክል አይደለም። እና አሁን ምን ስለተገኘ ነው አሁን ወጣችሁ እንደሱ የምትሉት? እኔ በሰሜን ደግሞ ትላላችሁ፣ በሰሜን አፋር ጭምር ሌላ ሁሉ የሞተ ነው። ስንት ኦሮሞ ሞተዋል በየቦታው። ስለዚህ ይሄን ነው እኔ ማለት የፈለኩት። ዝም ማለት ጥሩ አይደለም። ያ የውሸት ነው፣ በቃ የውሸት የእዩልኝ ወጥተው ለወገኔ ነው አውርጀዋለሁ። ያያችሁ ፕሮግራሙ እንደሚለው ማን ሼኾች እንደሆኑም ራሱ ማየት ትችላላችሁ። እና ነጋሺ ሲሉ በጣም ይደብራል፣ በጣም ያሳዝናል። ነጃሺ እናንተ የምታውቁት ከሆነ እንደሱ አታረጉም ነበር። የነጃሺ ህዝብ እየሞተ ነው፣ የነጃሺ ሀገር እየወደመ ነው። አሁን ግን በነጃሺ ስም እንዲሁም ብላችሁ በፊት እኮ ነበር ነጃሺ መስጊድ አዲስ አበባ ልትሰሩ ሐሳብ ነበራችሁ። ለምን ወደ ነጃሺ እንዳይሄድ ሰው ምን አይታይም። ኦኬ የምን የወያኔ ቦታ እስከሚገኙ ነው። አይታስቃላችሁ እንጂ ቦታ ሲገኙ ትግራይ ውስጥ ያሉ ሙስሊሞችን እንደሚሸጧቸው ማወቅ አለብሽ። ማን ነው እንደሚሸጣቸው? ሙስሊሞችን እንደሚሸጧቸው። የሴቶች ሚና ምን አባባልሽ ነው? የቱ እንዴ? ወያኔማ ስንት ጊዜ ያንቺ ጀነራሎች እነ ባጫነ ምናምን ተደመሰሱ አላሉሽም? አልሰማሽም? ተደመሰሱ። እነሱ እኮ ይደመሰሳሉ፣ ይነሳሉ፣ ይደመሰሳሉ እኮ እንደሱ ነው የሚመስለው እንዴ። የሞተ አይነሳም እኮ ወይስ በእናንተ ይነሳል? አላቅም። ስንት ጊዜ ተደመሰሱ አሉ። ዱቄት ሆነዋል አሉ። ወያኔ የለም አሉ። ወያኔ የለም ከሆነ የሚታገል የለም ከሆነ ለምንድን ነው የን ሁሉ ወታደር የተዘጋጀ ያለ? ስንት ጊዜ እኮ ብለናል። ህዝብ ትግራይ በሙሉ ነው እየተታገለ ያለ። አንፈልግም፣ አንንበረከክም፣ በኃይል መኖር አንችልም እያለ ነው ህዝቡ። ለምን ሬስፔክት አታርጉም? ለምን አታክብሩለትም? ካልሰማህ እኛ የፈለግነው ካላደረክ መሞት አለበት። ውሸታሞች። ለወያኔ ብትሆኑማ እንደሱ አታርጉም ነበር። እናንተ በሙሉ ህዝብ ትግራይ ስለምትጠሉ ናቸው። ጥላቻችሁ የትግራይ ህዝብ ነው እንጂ ለወያኔ አይደለም። ከወያኔ የነበሩ እኮ ወንበር ላይ አሉ እነሱ በሙሉ ደመቀ መኮንን፣ አብዲሳ ምናምን ሁሉ በሙሉ እንዳሉ ከወያኔ ጋር ነበሩ። ለምን? እነሱ መላእክቶች ናቸው። እነሱ ወንጀል የላቸውም። እነሱ ማሻአላህ ናቸው። ምንም አላደረጉም። አረ እናንተ ነው ዘረኞች። ዘረኞችማ እናንተ ናችሁ። ዘረኞች በእናንተ ነው ያለ እንጂ በሌላ አይደለም። ስለዚህ አላህ አለ አላሁል ሙስተዓን። አላህ በእናንተም በእነዚህ ወንጀለኞች በእነዚህ ሙጅሪሞች ማለት ነው እነ
አቢ አህመድ እና ኢሳያስ አፈወርቂ ደጋፊዎች በሙሉ ለነሱ የሚደግፍ አላህ አለ ደግሞ ያሳያቸዋል ገና ታያላችሁ ምክንያቱ ዙልም ዙሉማት ነው አላህ Subhanahu Wa Ta'ala ብለዋል لا تظالموا إني حرمت الظلم على نفسي وحرمته فيما بينكم وحرمت فيما بينكم فلا تظالموا እኔ ለናንተ እንዳልበድል እንዳላምጻችሁ ለራሴ حرام አድርጌዋለሁ ብለዋል አላህ Subhanahu Wa Ta'ala እናንተ ደግሞ ራስ በራስ አትበዳደሉ አታምጹ ተብለዋል ስለዚህ ለራሳችሁ ለወገናችሁ ሲሆን ሐላል ነው ለሌላ ግን حرام ነው እኛ ወጥተን ለህዝብ ትግራይ ስንናገር ዘረኞች ተባልን አሁን ደግሞ እነሱ ወገኖች እያሉ የወጡ ሐላል ሆነ በአንድ አመት እንደውም 10 አመት 5 አመት አይደለም ልዩነቱ በአንድ አመት ገና አንድ አመት ሳይደርስ ስለዚህ ምን አስፈለገ ይሁን ሁሉ እና ባካችሁ ሸር በሉልኝ ውጡ እናንተ ማታስፈልጉ ጊዜ ውጡ የአቢ ደጋፊዎች የኢሳያስ ደጋፊዎች ውጡ ምንም አያስፈልጋችሁም መስላችሁ እንጂ አርፋችሁ የምትኖሩ ብቻችሁ ሰላም የምታገኙ አይሆንም ምክንያቱ አላህ አድል ስለሆነ አላህ ሐቀኛ ስለሆነ ችግሩ ሲመጣ ፊትናው ሲመጣ ለሁሉ ነው የሚመጣ እንጂ እንደዚህ ለአንድ ብቻ አይደለም እኛም ራሱ አላህ በፊትናው አስገባን ግን ሁሌ ዱዓ የምናረገው اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه حق ሲሆን ትናገራለህ ባጥል ሲሆን ደግሞ አትደግፈውም እኔ ከመጀመሪያ ለህዝብ ነው የቆምኩት ህዝቡ ምን አደረገ ህወሓት ከፈለጋችሁ ለቅማችሁ መውሰድ የምትችሉ ቢሆን ውሰዷቸው አያገባንም ህዝብ ግን ምን አደረገ ልጆች ምን አደረጉ ሴቶች ለምን ይደፈራሉ አገሩ ለምን ይፈርሳል ቤቱ ለምን ይፈርሳል ለምን ይወድማል የስራ አላህ ይወደዋል አይወደውም ስለዚህ አላሁል ሙስተዓን አላህ አለን እስከ መጨረሻ እንዴት እንደሚሆን ደግሞ እናያለን ሸር በሉልኝ ለሁሉ ሰው አድርሱልኝ ሰው ይሄን የማይደግፍ ሰው ደግሞ አላህ ይስጣቸው ባይናገሩ ቢናገሩ አለ ከሆነ ማለት ነው ብዙ ሰዎች ሌላ ሰዎች ወጥተዋል ተናግረዋል ትክክል እንዳልሆነ ህዝብ እየተበደለ ነው ብሎ የተናገረ ሰው ብዙ አለ አሁን እንደ መጀመሪያ አይደለም አልহামዱሊላህ ብዙ ሰው ወጥተዋል ብዙ ሰው ይሄ ትክክል አይደለም ይሄ ህግ ማክበር አይደለም ለህግ ማስከበር አይደለም ይሄ ጥሩ አይደለም ብሎ የተናገረ ብዙ ሰው አለ እና እነሱ ደግሞ አላህ ይስጣቸው ስቲል እስካሁን ድረስ ግን ከመንግስቱ ሆኖ ይገደል ህዝብ ትግራይ ይጥፋ ሚል ግን አላህ እጅ ይስጠው ምንም ማለት አንችልም ሌላ ምንም ማለት አንችልም አንተ ደግሞ መውጣት ትችላለህ ምን አስገባህ እዚህ ስለዚህ አማርኛ ግሩፖች ለአማርኛ የሚናገሩ አድርሱልኝ ስንት ጊዜ ሆነዋል ሳልገባ ማለት ነው በቪዲዮ ነው ማቅረብ ፈልጌ ነበር ግን ጊዜ አሁን ስላገኘሁ ትንሽ ጊዜ በእረፍቴ ላይ ላናገራችሁ ብዬ ነው አላህ ይድረስልን አላህ Subhanahu Wa Ta'ala حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل الله سبحانه وتعالى اللهم اكفينيهم بما شئت وكيف ما شئت الله سبحانه وتعالى لنا الله هلن ለናንተ መለመን አይደለም ለታሪኩ ትክክል እንዳልሆናችሁ መናገር እንጂ ሰው ምንም ማድረግ አይችልም አላህ ያለው ነው መጨረሻ የሚሆነው አላህ ለንሞት ከፈረደልም ራሱ እንሞታለን ምክንያቱም ፍነሃያ መጀመሪያና መጨረሻ አላህ ያለው ነው ግን እየታየ መጥፎ ነገር አላህ ዝም አሉ አላለም ተናገሩ ነው ያለ ለመጥፎ ነገር አስወግዱ ነው ያለ ለጥሩ ነገር ደግሞ ደግፉ ስለዚህኛ ግዴታችን ነው ያደረግን ያለን እንጂ እናንተ ምን አቅማላችሁ የኔ ሞት አሁን ቢፈረድ እናንተ አቅማላችሁ ልታዱንኝ አትችሉ እኔ ሞቴ ያልደረሰ ከሆነ እናንተ ብትፈልጉ እኔ ገደላለሁ አልገደልም ምክንያቱ በቃ ቀኔ አልደረሰም ስለዚህ كل شيء بيد الله اذا اراد شيئا ان يقول له كن فيكون الله سبحانه وتعالى ሲፈልግ ይሆናል ለኛ ደግሞ ለፈተና ነው አላህ ያመጣልን እኛ ግን አልዘለምን እኛ የተዘለምን ያለው ስለዚህ መዘለም ይቻላል ዛሊም ከመሆን በዳይ ከመሆን ተበዳይ የሚሆን ነው ተበዳሊ ነው የሚሆነው የሚሻለው አንድ ሰው ሲበድልህ ይሻላል ከምትበድለው ስለዚህ እናንተ በበደለኞች ስፍራ ነው የምትገኙ እኛ ግን ተበድለን ነው ደግሞ አላህ አለን መጀመሪያ መጨረሻ ስለዚህ نسأل الله العفو والعافية
እናንተ ግን በታሪክም ትጠየቃላችሁ በአላህም ትጠየቃላችሁ አሁን ወጣችሁ ነጃሺ የምትሉት አቁሙት ነጃሺ ለእናንተ አይወክልም በፍጹም አይወክልም እናንተ ኢትዮጵያኖች የነጃሺ ልጆች ነው የምትሉ አትችሉም የነጃሺ ልጆች ብትሉማ የነጃሺ ህዝብ እየሞተ ዝም አትሉም ነበር እና ሐስቡነላሁ ወኒዕመል ወኪል ነው የምንለው አላህ ቶሎ በራሱ መፍትሄ ያምጣልን እንጂ ሰው መፍትሄ እንደማይመጣ አየነው በሙሉ ዓለም እያየነው እየተገደለ እየሞተ እየራበው ያለው ህዝብ ትግራይ በሳተሊት እያዩ ናቸው በሙሉ ናቃለን ግን በቃ አላህ ይድረስልን ለሁሉ አላህ ይድረስልን ስለዚህ አመሰግናለሁ ሼር በሉልኝ በተቻለ መጠን واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته